ዘመነ ጉዱን አወጣም፣ ብርሃኑ ጁላ ሽባ ሆኗል። ሚስጥሩ ወጣ፣ ፋኖ በጥይት አካለ ጎዶሎ እንዳደረገው መረጃዎች በስፋት እየተናፈሱና በሶሻል ሚዲያው እየተሰራጩ ይገኛሉ። አድማጮቼ ዘመነ አሁን ላይ ከግንባር ጉዱን አፍረጥርጦታል። ድል በድል ሆነናል፣ በርካታ ከተሞችን ተቆጣጥረናል፣ ብርሃኑ ጁላን ሽባ አድርገናል፣ የተለያዩ ትላልቅ ባለስልጣናት በእጃችን ገብቷል፣ ማርከናቸዋል። አሁን የቀረን ጠቅላዩ ብቻ ነው። እሱም ደግሞ እንዲሁ ዝም ብለን ጥቃት አናደርስበትም። እኛው ራሴ ዘመነ ካሴም እየጎተትኩኝ በአደባባይ ነው ህዝቡ ፊት እንጎትተው፣ ከዛም ለህዝቡ አሳልፌ እሰጠዋለሁ። እቺም የኢትዮጵያ ህዝብ የሚያደርገውን ነገር ያቃል በማለት ነው። እዚህ መግለጫ ላይ ለጠቅላይ ሚኒስትሩ ትልቅ የሆነ ዛቻን ይዛቸው። አሁን ላይ ጠቅላዩ በእጅጉ ተጨንቋልን። ምክር ቤት ሰብስቦ በዝግ ስብሰባ መክሯል። በዚህ ፓርላማ ላይ እንደሌላ ጊዜ ብርሃኑ ጁላ አልተገኘም። ምክንያቱም ሽባ እንደሆነና አሁን ላይ ተሸሽጎ እንዳለ ነው መረጃው በስፋት የወጣው። ብርሃኑ ጁላ ታዲያ ወደ አማራ ክልል ለስብሰባ በሄደበት ወቅት ነው በፋኖ አይቀጤ ቅጣት እየተቀጣው። ፋኖ እሱን እስከ መጨረሻው ማስወገድ ይችል ነበር፣ ግን ለሌላው መማሪያ ለማድረግም እንዲህ ሽባ አድርጎ እንደለቀቀውና በድጋሚ መከላከያ ሰራዊትም ጀነራል ከሆነን ወዲያው እንደሚያስወግደውና ኦሮሚሎም ሄዶ ስልጣን እንዲለቅ ተናግሯል። ብርሃኑ ጁላ የሚያደርገው ይታል ስልጣኑን ለቀቀ ማለትን ጀነራሎች ብቻ ሳይሆን የኢትዮጵያ ህዝብ እንደማይለቀው ስለሚያውቅም እሱን ስልጣኔ ጋር ሆይል እኔ አንድ ጉድጓድ ውስጥ እደበቃለሁ ከዛም በኋላ የመጣው ይመጣል በማለት እየተጠባበቀ እንደሚገኝ ነው መረጃው በስፋት እየተሰራጨ የሚገኘው። ኩራትና ኩብራን አሁን ላይ ጠቅላዩን በፓርላማ በዝግ ስብሰባ ላይ እና አዳነች አቤቤ እንዲሁም ደግሞ ሌሎችን ሽመልስ አብዲሳን አካቱም ስብሰባ አድርጓል። በዚህ ስብሰባ ላይ ዘመነ ካሴ የተለያዩ ማስጠንቀቂያ እየሰጠን ነው። ከዛም ባለፈ በተግባር እያሳየን ነው። ምን እናድርግ? ከዚህ በፊትም ጂፒኤስ መከላከያው ላይ ገጥመን ያለበትን ቦታ አውቀንም ድሮን ልከን ነበር፣ ግን እኛ ሞቷል ብለን ብንዘግብም ነገር ግን በህይወት መኖሩን አረጋግጧል። ታዲያ እኛ ምን እናድርግ? ምን አይነት ስትራቴጂ እንጠቀም? እንዲሁም ደግሞ ምሬ ወዳጆና እስክንድር ነጋንም እንዴት እንለያያቸው? እንዴት መሪዎቹን እንከፋፍላቸው? እነሱ በራሳቸው ጥል ሲጠመዱ እኛ የዛን ጊዜ ይኖረናል፣ ጊዜ እናገኛለን በማለት ነው ዋነኛ ውይይታቸው የነበረው ማለት ነው። እንግዲህ ከዚህ ከውይይታቸው ልብ ልንል የሚገባው ነገር እነሱ አሁን ላይ እስክንድር ነጋ ሰሞኑ ትንሽ ግጭት ተፈጥሮ ነበር በአማራን ዘንድ እና አሁን ላይ እነሱ ሳይሆኑ አገዛዙ ኃይልም እነዚህን ችግር እየፈጠረ እንዳለ ነው ለማወቅ የተቻለው ማለት ነው። አሁን ላይ ብርሃኑ ጁላ የሚገባበት በቃ አጥቷል፣ ምን ላድርግ ስልጣኔ ልቀቅ ወይንስ ደግሞ ምን ላድርግም በማለት ትላልቅ የሆኑ አይዲያዎችና ሐሳቦችን ቤቱ ቁጭ ብሎ ለቤታው እያብሰለሰለ እንደሚገኘው መረጃው እየወጣ የሚገኘው። አሁን ላይ መከላከያ ሰራዊቱ ራሱ እየታዘዘ አይደለም፣ የደሞዝ ጭማሪ እየጠየቀ ነው። ዶክተሮቹ የደሞዝ ጭማሪ ካልተደረገልኝ መሳሪያን አስረክባለሁ፣ በግልጽ በፈቃደኝነት እማረካለሁ፣ ጥይን ልመለስ ወደ ቤቴ እችላለሁ፣ ከዛም በኋላ ድንበሩን ስለቀለትም ፋኖ 4 ኪሎ ይገባል፣ ከዛም በሰላም ከቤተሰቤ ጋር እኖራለሁ፣ አይ ካላችሁ ተገቢውን ክፍያ ክፈሉኝ እያለ የዛተባቸው መሆኑን ነው የታወቀው። አሁን ላይ በጣም 4 ኪሎ ከውጭ ሆነው እንጂ ድባብ ከውስጥ ሀዘን በሀዘን ሆኗል። ክቡራትና ክቡራን እስከ ቪዲዮ መጨረሻም አብራችሁን ስለነበራችሁ ምስጋና ከልብ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር፣ የተሰማችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ቸር